አንተ እብድ እኔ ባልኖር ኖሮ እስካሁን ድረስ እስር ቤት ነበር የምትሆነው። በተጨማሪም ደግሞ አንተ በምታደርጋቸው ነገሮች መላው ዓለም እስራኤልን እየጠላ ይገኛል። አንተንም የሚጠሉበት ዋነኛ ምክንያት ደግሞ ይሄ ነው ሲሉ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቀጥታ የስልክ ግንኙነታቸው እንግዲህ የእስራኤልን ጠቅላይ ሚኒስቴር ቤንያሚን ኔታንያሁ መስደባቸው እየተነገረ ይገኛል። እዚህ ጋር እንደምትመለከቱት እንግዲህ አክሲዮስ ይፋ ያደረገው መረጃ እንደሚያሳዩ ከሆነ ቅድም እንዳልኳችሁ ቃል በቃል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስቴር ቤንያሚን ኔታንያሁ አንተ እብድ እኔ ባልኖር ኖሮ እስካሁን ድረስ እስር ቤት ነበር የምትሆነው። በተጨማሪም ደግሞ መላው ዓለምም አንተ በምታደርጋቸው ነገሮች እስራኤልን እየጠላ ይገኛል ብለዋል ዶናልድ ትራምፕም። ይህንን ያሉበት ዋነኛ ምክንያት እንግዲህ በሊባኖስ ዋና ከተማ ቤሩት ላይ እስራኤል ጥቃት ለመሰንዘር ማስጠንቀቋን ተከትሎ በተጨማሪም ደግሞ ኢራን ደግሞ እስራኤል ማለት ነው ሊባኖስ ላይ ጥቃት ለመሰንዘር ማስጠንቀቋን ተከትሎ ከአሜሪካ ጋር እያደረገች የነበረውን ድርድር ማለት ነው ሙሉ በሙሉ ማቋረጧን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደውለው በሊባኖስ ቤሩት ላይ ማለት ነው ሊያደርጉ ያሰቡትን ጥቃት እንዲያቆሙ በስድብ መልክ ገልጸውላቸው ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዶናልድ ትራምፕ ጋር ከነበራቸው የስልክ ቆይታ በኋላ ማለት ነው በሊባኖስ ዋና ከተማ ቤሩት ላይ ጥቃት ሊሰነዘሩ ያሰቡትን ጉዳይ ላልተወሰነ ጊዜ ማራዘማቸውን ወጥተው በይፋ ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተናገሩትንም ንግግር እንግዲህ አክሲዮስ ነው ይፋ ያደረገው። መረጃውን እዚህ ጋር መመልከት ትችላላችሁ። እንደዚህ አይነት ሰበርና አዳዲስ መረጃዎች እንዲደርሷችሁም ፎሎ ማድረጋችሁን እንዳትረሱ።